ዲላ ክፍል ውስጥ እየተንጎራደደች ያገኘችውን ዕቃ ሁሉ እየሰበረች ነው። ዲላ ተይ እንደዚህ አታድርጊ ይላታል ፍርሃት። እናትየዋ በተረጋጋ መንፈስ ሶፋው ላይ ቁጭ ብላለች። እየረበሽን ያለሽው ዲላ ተረጋጊ ነው ምልሽ፣ ተረጋጊ አላት ፍርሃት። ሁሉንም ነገር ማጥፋት አለብኝ ብላ ያገኘችውን ነገር እየወረወረች ሰበረች። መድኃኒትሽን መዋጥ ያቆምሽው መቼ ነው አለቻት እናትየዋ። ጥላት በክፉ አይን ካየቻት በኋላ ክፍሉን ለቃ ሄደች። ብትኖሪም ያው ነው፣ ብትሄጂም ያው ነው፣ ምንም የተለወጠ ነገር የለም አለች እናትየዋ ጮክ ብላ። ኤሊፍ እና ጓደኛዋ ቡሊያ ጨውት ይዘዋል። እየተጫወቱ ባለበት ኤሊፍ አንድ ወረቀት አውጥታ አሳየቻት ለቡሊያ። በጣም የሚገርም ነው፣ ይሄንን ጀመራችሁ አለቻት። ምን ማለትሽ ነው ቡሊያ አለቻት። አዎ ማለቴ ከሀካን ጋር ተስማማችሁ ማደጎ ልጅ ለማሳደግ አለቻት። አዎ ከመጀመሪያው ጀምረን ተስማምተናል። ይሄ መጀመሪያ እኮ እርሱም የሚፈልገው ነገር ማለቴ እሱ ይፈልጋል ወይ ልጅ ለማሳደግ? ምን ማለትሽ ነው? አዎ ይፈልጋል አለች። እኔ የባለቤቴን የሀካን ልጅ እንዲኖረኝ እመኝ ነበር። የእሱን ልጅ ማሳደግ፣ የእሱን ልጅ መንከባከብ በጣም እፈልግ ነበር። ከምንም በላይ ደግሞ እናትነትን በጣም እፈልገው ነበር። ግን አልሆነም። ምን ማድረግ እችላለሁ አለች። እንድታዝኝ ፈልጌ አይደለም ጓዴ አለቻት። ኤሊፍ በረጅም የትዝታ ማዕበል ውስጥ ሆና ከረጅም ዓመታት በፊት በሆስፒታል ውስጥ ከባለቤቷ ጋር ዶክተር ፊት ለፊት ቁጭ ብለው እያየች ነው። እጅ ለእጃቸው ተያይዘዋል። ፊት ለፊታቸው ያለችው ዶክተር ምን ልትነግራቸው እንደምትችል እያሰቡ እጅ ለእጅ ተያይዘው ይጠብቋታል። ዶክተሯ በተረጋጋ መንፈስ ወደ እነሱ እየተመለከተች ወይዘሮ ኤሊፍ የመጨረሻው ውጤት እጃችን ላይ ገብቷል አለቻት። ሁለቱም ለመስማት ጓጉተው ወደፊት ዘንበል አሉ። አዝናለሁ፣ የልጅ እናት መሆን አትችይም እስከ መጨረሻው አለቻት። ኤሊፍ የሕክምና ክፍሉን ለቃ ወጣች እየሮጠች። ባለቤቷም ዶክተሯን ማስቀጠል አልቻለም። ጥሏት ባለቤቱን ተከትሎ ሮጠ። እየሮጠች ሄደች። ከብዙ ሩጫ በኋላ ደረሰባትና አስቆማት። ኤሊፍ ተረጋጊ ውዴ ተረጋጊ አላት። አልሆነም አለች። ተረጋጊ የኔ ውድ ተረጋጊ፣ እንፋታ አለችው። ምን አላት? ምን አልሽ ውዴ? ይሄ ሊሆን አይችልም። ሰምተሃል? እንፋታ። ልጅ ልሰጥህ አልችልም፣ የልጅ አባት ላደርግህ አልችልም። ስለዚህ እንፋታ አለችው። አይሆንም፣ ተረጋጊ የኔ ውድ ባለቤት። እኔ ስለ ልጅ ምንም ግድ የለኝም። አንቺ ትበልጭብኛለሽ። ደግሞ ማስታወስ አለብሽ መጀመሪያ ቀን የተናገርነውን በሰላም ጊዜና በችግር ጊዜ፣ በደስታ ጊዜና በሀዘን ጊዜ ብለን ቃል ኪዳን የገባነውን ማስታወስ አለብሽ። ከምንም በላይ አንቺ ትበልጭብኛለሽ፣ ታስፈልጊኛለሽ አላት። ከሄደችበት የሀሳብ ማዕበል ስልኳ ሲጮህ ነቃች። ስልኩን አነሳችው። ሌሊት 9 ሰዓት። ማን ነው በዚህ ሰዓት የሚደውለው ብላ ስልኩን አነሳችው። ወይዘሮ ኤሊፍ አለ ከወዲያኛው ጫፍ። አዎ ነኝ አለችው። ከኢስታንቡል ሆስፒታል ነው የምደውልልሽ። ባለቤትሽ ሀካን የተሳሳተ መረጃ ነው። የኔ ባለቤት እዚሁ ኢስታንቡል አይደለም ያለው። ስሚኝ፣ ባለቤትሽ ሀካን፣ አዎ እሱ ነው፣ እዚህ ነው ያለው በትራፊክ አደጋ። የተሳሳተ መረጃ ነው እያልኩህ እኮ ነው። ባለቤቴ በዚህ ሰዓት ኢስታንቡል የለም አለችው። ብትመጪ መልካም ነው፣ አደጋው ከፍተኛ ነው። ልጅሽ ግን በጣም በጥሩ ሁኔታ ላይ ነው ያለችው፣ ምንም አደጋ አልደረሰባትም አላት። የበለጠ ኤሊፍ ደነገጠች። የምን ልጅ አለች። ሁሊያ ወደ እሷ ጠጋ ብላ ምንድነው ኤሊፍ አለቻት። የተሳሳተ መረጃ ነው የደረሰኝ። ሀካኔት ነው ያለው፣ ቦድሩም ነው ያለው፣ ግን ከኢስታንቡል ሆስፒታል እየተደወለልኝ ነው። ምን እንደሚሉሽ?
አደጋ ደርሷል እያሉኝ ነው። ሴት ልጅ እያሉኝ ነው። መኪና አደጋ እያሉኝ ነው። መሄድ አለብኝ አለች። ሮጠው ወጡ። ሆስፒታል ደረሱ። ሆስፒታሉ ኮሪደር ላይ በጥግ በኩል የተቀመጠችው የመዝገብ ክፍል ተጠግታ እዚህ አደጋ የደርሶበት የመጣ ሰው አለ ተብያለሁ። እመቤት ተረጋጊ እና ፋይሉን አውጣልሻለሁ። ምንድነው የምታወሪው? ተረጋጊ ትያለሽ። ሌሊት ትደውላላችሁ፣ የተሳሳተ መረጃ ታስተላልፋላችሁ። ደግሞም ተረጋጊ ትኛለሽ። አልረጋጋም፣ ፈልጊ እያልኩሽ ነው አለቻት። በዚህ መሀል ከሌላኛው አቅጣጫ ዶክተር ጠራት። ወይዘሮ ኤሊፍ እኔ ነኝ የደወልኩልሽ ዶክተር ብሎ ወደ እሷ መጣ። አዎ አንተ ነህ። የተሳሳተ መረጃ እንደሆነ ላሳውቅህ ነው የመጣሁት። እኔ ነኝ የደወልኩልሽ። ተረጋጊና አስከሬኑን አሳይሻለሁ አላት። ምን እያልክ ነው? ባለቤት ሞቷል አለችው። አዎ የተቻለንን ሞክረን ነበር፣ ነገር ግን አልሆነም። እግዚአብሔር ያጽናሽ አላት። ማመን አቃታት። ተከትላው ሄደች። ወደ አስከሬን ክፍሉ ገባች። አዎ እውነታው ሊለወጥ አይችልም። ባለቤቷ ሀካን በስትሬቸር ላይ በድኑን ተዘርሯል። አየችው። ማመን አቃታት። አይሆንም አለች። ተጠጋች። አስከሬኑን ወደ ራሷ አቅፍ አርጋ ያዘችና አይሆንም ሀካን፣ ጥለኸኝ አትሂድ የኔ ውድ፣ ጥለኸኝ አትሂድ፣ መኖር አልችልም እያለች መጮህ ጀመረች። አስከሬኑን ለቀቀችና እባካችሁ እርዱት፣ እባካችሁ ቀዝቅዞታል፣ በጣም ቀዝቅዞታል አለች። በዚህ መሀል ጓደኛዋ ልታረጋጋት ወደ እሷ ተጠጋች። ኤሊፍ ከዚህ በላይ መቀጠል አልቻለችም። ወለሉ ላይ ተዘረረች። ፍርሃት መተኛት አልቻለም። እየተገላበጠ ነው። ሌሊቱ ረዝሞበታል። ከተኛበት ቀና ብሎ ቁጭ አለ። ፊት ለፊት ሲቀመጥ ፊት ለፊት መስታወት ታየው። ራሱን በመስታወት ውስጥ እያየ ነው። ረጅም መንገዱ በጨለማ የተሞላ ነበር። እየተመለከተ ነው። በትካዜ በንዴት ፊቱ በጣም ተቀያየረ። የተፈጠረውን ነገር ማስታወስ እየፈለገ በግራ በቀኝ እየተገላበጠ አለ። ኤሊፍ በድንገተኛ ክፍል ላይ ስትሬቸር ላይ ነች። ነርሷ ተሽሎሻል፣ አሁን ደህና ነሽ፣ የደም ውጤትሽም ወርዷል አለቻት። ከዛ ሰላምሽ ይመለስ፣ ጤናሽ ይመለስ ብላት ጥላ ስትሄድ ዶክተሩ ተተክቶ ገባ። ዊሊያ ማመን አልችልም። ምንድን ነው የሆነው ነገር? ሀካን የት መሆን ነበረበት? አዎ ተረጋጊ ውዴ፣ ሀካን እዚህ አይደለም የነበረው፣ እዚህ መሆን አልነበረበትም። አዎ ሆኗል ግን፣ ስለዚህ ተረጋጊ እባክሽን አለቻት። ዶክተሩ በእጁ ላስቲክ ይዞ ገባ። ይህ የባለቤትሽ ንብረት ነው አላትና አስረከባት። እንዲሁም ደግሞ ልጅሽ አሁን ትመጣለች አላት። ኤሊፍ አንገቷን ወደ ግራና ወደ ቀኝ እያወዛወዘች አይገባችሁም እንዴ የምናገረው ነገር? እኔ ልጅ የለኝም እኮ ነው ያልኳቸው ያለሁት። ልጅ የለኝም ብላ ጮኸች። በዚህ መሀል በሩ ላይ የ5 ዓመት ቆንጅዬ ሴት ልጅ ቆማለች። በርቀት ኤሊፍን እየተመለከተቻት ነው። ዶክተሩ አንድ መታወቂያ ወስዶ አሳያት። ይሄ የሆስፒታሉ መረጃ ነው። መታወቂያው የሚለው የእናት ስም ኤሊፍ ይላል። ስለዚህ ልጅቷ ያንቺ ልጅ ነች አላት። ልጅቷ በርቀት ወደ ኤሊፍ ተመለከተች። እነ ኤሊፍ ወደ ቤት ተመልሰዋል። ኤሊፍ እግሮቿን አጣምራ አንገቷን ጉልበቷ ላይ አድርጋ ቁጭ ብላለች። ዊሊያ ይሄ እንዴት ሊሆን ቻለ? ሀካን በእኔ ላይ ይማግጥ ነበር፣ ደግሞም ሴት ልጅ አለችው አለች። አዎ ውዴ፣ ማወቅ ይሄ እውነት ነው፣ ግን ምናልባት በዚች ልጅ ምክንያት ሊሆን ይችላል። እባክሽን የኔ ውድ ተረጋጊ አለቻት። ከዛ ወደ ቀኝ ስትመለከት ልትናገር ቀና ስታረግ አንገቷን ልጅቷ በሩ ላይ ቆማለች። ደነገጠች። ኤሊፍ መናገር አልፈለገችም። ከዛ
ሁሊያ ብድግ ብላ ወደ ልጅቷ ሮጠችና ነይ የኔ ውድ መተኛት አለብሽ፣ በዚህ ሰዓት መተኛት አለብሽ አለቻት። ፍርሃት ከተኛበት ተነስቶ ወደ አባቱ ክፍል ገባ። ወንበር ስቦ አባቱ ጋር ተቀመጠ። አባቱ አይንቀሳቀስም። አባቴ ታስታውሳለህ አለው። በልጅነቴ ምንም አይነት ጥፋት ብታጠፋ ወደ እኔ ተመልሰህ ናና እውነቱን ንገረኝ እንዳትደብቀኝ ብለህ ነበር። ያ የልጅነት ዘመን ነው። አሁን ግን አደግኩኝ። ላንተ መናገር አልችልም፣ ያጠፋሁትን ላንተ ማሳወቅ አልችልም አለው። ኤሊፍ የተሰጣትን ዶክተሩ የሰጣትን ላስቲክ ከፈተች። በውስጡ ስልክ አየች። ይሄ የተሳሳተ መሆን አለበት፣ ይሄ የሀካን ስልክ አይደለም አለች። የሌላ ሰው ስልክ ገብቶበት ሊሆን ይችላል ብላ ስትል ጫን ስትለው መስታወቱ በራ። በዚህ መሃል በአካል ያየቻትን ልጅ ስክሪኑ ላይ አየቻት። ሊሆን አይችልም፣ ሀካን ሌላ ስልክ አለው ብላ ልትከፍት ሞከረች። ሊከፈትላት አልቻለም፣ ተቆልፏል። እስቲ የትውልድ ቀኑን ልጨምር ብላ ጨመረች፣ አልሆነም። የኔን የትውልድ ቀን ጨመረች፣ አልሆነም። ፈጽሞ ሊወደኝ አልቻለም ነበር፣ አልወደደኝም። ሀካን ብዙ ጥፋት አጥፍቷል፣ ሊሆን አይችልም ብላ ተናደደች። በማግስቱ ጠዋት ፍርሃት ወደ ቢሮ ገባ። ሱዴ ተከትለው ገባች። እንዴት አደርክ? ጥሩ ጊዜ አልነበረም፣ ጥሩ ሌሊት አልነበረም፣ ረጅምና አድካሚ ሌሊት ነው አላት። እኔም ጥሩ ነገር ልነግርህ አይደለም የመጣሁት፣ አሳዛኝ ነገር ይዣለሁ አለችው። ምንድን ነው አላት። የኦፕሬሽን ክፍል ኃላፊው ትላንት ያልኩ ሀካን። አዎ ምን ሆነ አላት። ሞተ፣ በትራፊክ አደጋ ሞተ። ምን እያልሽ ነው አላት። አዎ እውነት ነው፣ የነገርኩ ነገር እውነት ነው፣ ሞቷል አለችው። በጣም ያሳዝናል። እንግዲያው ሱዴ ለቅሶ ሂጂ፣ ድርጅቱን ወክለሽ ለቅሶ እንድትሄጂ። እንደውም አላት። እንደውም ምን ማድረግ አለብኝ አለችው። ሙሉ የቀብር ማስፈጸሚያውን አንቺ ክፈይ አላት። ለምን አለችው። አልኩሽ የምልሽን ፈጽሚ፣ በቃ አልኩሽ አላት። እሺ አንተ ካልክ ችግር የለውም አለችው። ዲላ በክፍሏ ውስጥ በትልቁ አልጋዋ ላይ ቁጭ ብላለች። ከፊት ለፊቷ ዶክተር ተቀምጧል። እሺ ዲላ ስለምን ልትናገሪ ትወጃለሽ አላት። የስነ አእምሮ ዶክተር ነው። ስለ ጓደኞችሽ፣ ስለ ቤተሰቦችሽ፣ ስለ ቆየሽባቸው አመታት ማውራት ትፈልጊያለሽ አላት። እሺ ዶክተር ማውራት እፈልጋለሁ፣ ግን አሁን አንተ እንደ ዶክተር ነው የምትጠይቀኝ ወይስ አንድ እናቴ እንደላከች ሰው ሆነህ ነው እየጠየከኝ ያለኸው አለችው። ምን እያልሽ ነው አላት። ሁሉንም አውቃለሁ፣ እናቴ ነች ያመጣችህ። ለእናቴ ሚስጥሩን ለመናገር ነው እዚህ ቁጭ ያልከው አለችው። ለምሳሌ አለችና ቀስ ብላ ወደ መኝታ ክፍሏ መስታወት አመራች። በዚህ በኩል ልሰራ የምወደውን ነገር ታምናለህ አለችው። ግማሽ ጎኗን ወደ ውጭ አውጥታ። ዶክተሩ በድንጋጤ ከተቀመጠበት ብድግ ለማለት ሞከረ። ውድ ተከታታዮቻችን ዲላ ራሷን ተወረውር ይሆን? ፍርሃትስ ለምንድን ነው የቀብር ማስፈጸሚያው እንዲከፈል የፈለገው? የሀካን ሞት ብዙ ምስጢራትን እያወጣ አለ። የኤሊፍስ እጣ ፈንታ ወደፊት ምን ይሆናል? ሁሉንም በሚቀጥለው ክፍል ውስጥ አብረን እንከታተላለን። ለዛሬ ግን በዚህ እናበቃለን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳታቋርጡ። ሰላም ይብዛላችሁ። እጾብ ቻናል